ሰው ነኝ አሁንም ሰው ነኝ ሲሰለቸኝ ጥዬ እወጣለሁ በጣም ሲበዛብኝ ምክንያቱም በሽተኛ ሆናለሁ ደም ግፊቱ ምንም ይዛል አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው ከዛ ምንድነው ኔክስት ስቴፕክ መውጣት ነው ከዚህ ወይ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ በስጭቱ ደም ብዛቱ ይገለዋል አላወቅንም እኔ አሁን ሰው እከለ የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆኖ እንደው ቁርጥ ነው ያለው ይላል በምን ቀረ ደም ብዛቱን ማን ቼክ አደረገው በምን መጣበት ደም ብዛት እና አብሮ የሚሞቱ ነገሮችን አናስተውል በቃ ከሌ ነው ሞቶ አልተው በቃ አይደለም ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው እና እኔ በዚህ አጋጣሚ እኔ እንኳን ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅው አረጋለሁ አሁንም ትሮጣለህ ስቲል ግፊት አለች እኮ አራ ግፊት ወረበለ በእናት አሁን እኮ የምናገረው ራሱ ገፋ ይያል ኢንትረስቲንግ